አሎ ቶሎ ቶሎ በል እንጂ። እሺ አለቃሽ። ስማ ቆይ ምንድነው ችግር እንዴ? እዩ ቆይ ለምንድነው ሳታስቀምጥልኝ ወጣ? ይቅርታ ረስቼው። እኔ ምን ላድርግ ታዲያ? ይመለከተኛል? ተረጋግ እንጂ ምንድነው የሚያስጮሽ? ምን ይመለከታል በእኔና እሱ መሀል? ይቅርታ አንቺ ኢየሩስ። ምን አልሽ አንቺ? ይቅርታ በእናትህ አለቃ። አንቺ በቃ ይኸውልሽ ሂጂ በቃ ሂጂ። ምን እንትን ይላል ያስጠላል። ይቅርታ አለቃ። ልቀቀኝ። እንደዚህ የለፋበትን ለሴት ነው የምትሰጠው? ኧረ እህቴ ነች። ብትሆንስ ቢያንስ መስራት አትጠይቅህም? ምን ያስጨዋታል? ማንም የላትም። አንድ ያለዋት ወንድሟ ነው። ወንድሜ ደግሞ ሳልስም ሴት ዝም ትለኛለህ እንዴ? ደግሞ እንዳታረፍጂ ቅናሽ ሂጂ አሁን። እብድ ይገርማል ስታስቀም። እግዚአብሔር ይመስገን የብዙ ዓመት ጥያቄ ነው ዛሬ ተሳካለ። ደሞዝህን ዛሬ አስገባልሃል። በዚህ ደሞዝ እንኳን ስለት አለብኝ ስትለይ ለነበረው ለሙታን ሳማር ቅዱስ ሚካኤል አንድ ገዳም አስገባል። በገዳሙ ላይ የእናቶች በዓት ተሰርቶ ቢያልቅም የእናቶችን በዓት ይቅደም ያሉ አባቶች አሁንም ማረፊያ አጥተው ችግር ላይ ናቸው። በዚህ አዲስ ዓመት የጀመርነውን የአባቶችን በዓት እናስጨርስ። አባቶችንም ከብርድ ከነፋስና ከፀሐይ እንታደጋቸው። ለማገዝ ንግድ ባንክ 1044 2598 391